የሰው አካል ኤሌክትሪካዊ መግነጢስ ነው። ሕዋሳችሁ ኤሌክትሪክ ነው። አንጎላችሁ ኤሌክትሪክ ነው። ማዕከላዊ ነርቭ ስርዓታችሁም ኤሌክትሪክ ነው። አካልም የሚንቀሳቀሰው በኤሌክትሪክ ነው። ኤሌክትሪካዊ መሳሪያ አድርጋችሁ ሰዱት። አካላችንን ማደስም ከፈለግን ይህንን ኤሌክትሪካዊ መሳሪያ ከዋና ኤሌክትሪካዊ አመንጪ ከሆነችው ከፀሐይ ስር የሚበቅሉ እጽዋትና ፍራፍሬ መመገብ የበለጠ ያድሰዋል። በፀሐይ ስር የሚበቅሉ ፍራፍሬና እጽዋት ከፀሐይ የሚወጣው ጨረር በውስጣቸው ክርስቲያን የሆነ መረጃን በማተሙ ለሰውነትም ጠቃሚ ያደርጋቸዋል። የመፍጨት ስርዓታችሁን ሊያስተካክሉ ከሚችሉ መንገዶች ውስጥ አንዱ ምግብን አድቅቆ ማኘክ፣ ቢያንስ ከ20 ጊዜ በላይ ማኘክ። ጠጥሮ በውስጣችሁ በመቀመጡ ሰውነታችሁ ለመፍጨት በመቸገሩ እነኚህ ያልተፈጩ ምግቦች በቆዳችን ላይ በጭረት በቡግርና በተለያዩ ምልክቶች ፈጥተው ይታያሉ። ኤሌክትሪካዊ አካላችንም በኤሌክትሪካዊ በሆኑ ሰው ሰራሽ ቁሶችም የሚመረስ ሲሆን ራስ ምታትና ጭጋጋማ የሆነ የአንጎል ሞገድም ያጋጠማችሁ ከሆነ የሰው ሰራሽ ኤሌክትሪካዊ መሳሪያዎች የሚያወጡት ኤሌክትሪካዊ መግነጢስ ኃይልም ነው። በሰው ተፈጥሯዊ አካልና በእነዚህ ሰው ሰራሽ መሳሪያዎች መካከል የሚገኘው የሁለቱ ኤሌክትሪካዊ መግነጢስ ኃይል እርስ በርስ ስለሚቃረንም በሽታን የመከላከል አቅምን በማዳከም የተለያዩ አሉታዊ ለሆኑ ተግባራት አጋልጦናል። ጤናችሁ በከባቢያችሁ የሚገኘው የኃይል መስክ የሚወከል ሲሆን ይህም የኃይል መስክ ደግሞ የሚገነባው በኤሌክትሪካዊ መግነጢስ ተፈጥሯዊ ሞገድም ነው። ጤናማ አመጋገብ፣ ተፈጥሯዊ ቦታዎች ራስን መክበብና አርምሞ ተፈጥሯዊ የሰው አቅምንም የሚያጎላም ይሆናል።